ከባለፈው ወይም ከማህረከ ግስ የቀጠለ የሴሰየን ግስ እርባታና ትርጓሜ በአማርኛ ይዤላችሁ መጥቻለሁ። እናንተ ላይክ እና ሼር ሰብስክራይብ እያደረጋችሁ ትምህርታችሁን እንድትከታተሉ አስገነዝባለሁ። ቀዳማዊ አንቀጽ ሲሰየ መገበ። ቃላይ አንቀጽ ወይም ትንቢት የምንለው ኢሲኤሲ ይመግባል። ዘንድ አንቀጽ ኢሲኤሲ ይህ ለምን ጎረደ ወይም የት ሄደች መጨረሻዋ የምትሉ ጀማሪዎች ካላችሁ በመጨረሻው የሆነበት ግስ ይጎርዳል፣ ይዘልቃልም ይጎርዳልም። ሲጎርድ ሲ ይሆናል ማለት ነው። ይሴስይ ነበር የሚሆን ጎርዶ ስለሆነ ኢሲኤስ ያለበት በመጨረሻ በሐምስና በሳልስ ነው የሚጎርድ። ወ ደግሞ በሳብና በካይብ እንዲጎርዱ ያስገድዳል ማለት ነው። የወና የአመል ነው ይሄ። ዘንድ አንቀጹ ኢሲኤሲ ይመግብ ዘንድ ራባይ አንቀጽ ወይም ትእዛዝ አንቀጽ ኢሲኤሲ ይመግብ። ንዑስ አንቀጽ ሲየስይወ ሲየስይወት መመገብ። እዚህ ላይ ልብ በሉ። ሲየሲወ ሲየሲወት ለምን አላለም? ይህም የየ አመል ነው። አዋጁ ምን ይላል? በመጨረሻው ያለበት ግስ የመካከሉን በሳልስ ፈንታ ማንን ያደርጋል? ሳድስን ያደርጋል። ይህ የሚሆነው በቀተለ ቤት ነው ማለት ነው። ምንጊዜም በቀደሰ ቤት ሳድስ ስለነበረ ማለት ነው። ይህን እንድትይዙልኝ ነው። የሌላ እንግዲህ በሴሰየ የመሰለ ግስ ሁሉ በዚህ ይሄዳል ማለት ነው። ሳልስ ውስጥ እዛውን በምናይበት ሰዓት ሴሳይ መጋቢ። አንዳንድ ቦታ ላይ በጽህፈት ስህተት ወይም ፊደልን ባለመጠንቀቅ ምክንያት ሴሳይ ብለው ጽፈው ልታገኙ ትችላላችሁ። በመጨረሻውን ሳልስ በመሆኑ ፈንታ ሳድስ አድርገው። ይህ ትክክል አይደለም። ቀታሊ ነው እንጂ የሚባል ቀታል አይባልም። ል አይሆንም፣ ሊ ነው የሚሆነው የመጨረሻው። ስለዚህ በዚያ ፎርም መሰረት ሴሳይ ሳልሱ ሳይ ይ ይሆናል እንጂ ሳድሱ ይ አይሆንም ማለት ነው። በነገራችን ላይ ይ እና ይ ይለያያል። ይ እና ይ ይለያያል በአጠራሩ። እኛ ግን ይህንን ፎኖሎጂ ስላልተማርን በብዛት በአብነት ትምህርት ቤቶች ይህ ፎኖሎጂ የሚባለው ነገር የለም። ስለዚህ ያ ስለሆነ የፊደል ቅርጽ ጥንቃቄ ብዙም አይሰጡትም። ነገር ግን ብንጠነቅቅ ሊቅ እንባላለን እንጂ አላዋቂነታችንን አያሳይም ማለት ነው። ስለዚህ ሳልሱ ይሆናል፣ ሴሳይ ይሆናል። በብዙ ሴሳይያን መጋቢዎች ለእንስት ወይም ነጠላ ሲሆን የሴቶች ነጠላ ሲሆን ሴሳይት ሴሳይት ብለን አሁን ሴሳይት ብንባል ጻፉት ብንባል ትዝ ሊለን የሚገባ ሳድስ ሳይሆን ሳልስ ነው። ቀታሊት እንዳለው ማለት ነው። መጋቢት ስላችሁ ወርሁን አይደለም። እርግጥ መጋቢት የሚወጣ ከዚህ ነው፣ ግን መገበ ካለው ግስ ነው የሚወጣ ከሴሰይ አይደለም። መጋቢት ያለው አማርኛ ነው። የመገበች የሆነች እንደማለት ነው፣ ወይ የምትመግብ እንደማለት ነው። በብዙ ሴሳያት መጋቢዎች ሳድስ ውስጠዘ ወይም ውስጠዘ የምንለው ወንዶች ነጠላ በሚሆንበት ሰዓት ሲሱይ የመገበ የሚመግብ ይመግብ
የነበረ በብዙ ሲሆን ሲሱያን የመገቡ የሚመግቡ ይመግቡ የነበሩ ሳልስ ውስጠ ዘ ማለቴ ሳድስ ውስጠ ዘ ዘእንስት የሴቶች ሲሆን በነጠላ ጊዜ ሲስት ይላል። ድም በባረከ ጊዜ ቡርክት አይደል ያልን። አሁን ሲስት ስንል የኛው ስናይ ከፊል አናባቢ ስለሆነች ይህ ስ ላይ መጣ ሲ ልታረጋት ትችላለች። ተደርባ ልትጎርዳት ትችላለች። ስለዚህ በዚህም ሲሴትም ቢባል ያው ነው፣ ሲሲትም አንድ ነው። ስለዚህ ሲሲትም ማለት ትችላላችሁ ማለት ነው። የመገበች የምትመግብ ትመግብ የነበረች በብዙ ሲሆን የመገቡ የሚመግቡ ይመግቡ የነበሩ እንድትጽፉት ስለፈለኩ ነው። በቅድምም አልፌላችኋለሁ። ይሄንንም እናንተ እስኪ በብዙ ምን ይሆናል፣ ሳድስ ነው፣ ሳልስ ነው፣ ጎርዶ ነው፣ እንዴት ነው የሚለውን እናንተ እንድትመራመሩበት ነው የተኩላችሁ ማለት ነው። መስም ቅጽል የወንዶች ሲሆን መስየስይ መስተስየስይ ይሆናል። መስየሲ መስተስየሲ ሊሆን ይችላል ማለት ነው። ምክንያቱም በፎኖሎጂ ትምህርት ተከታታይ ኮንሶናንትና ቫውል ሲመጡ ቫውሉ በኮንሶናንቱ ተደርቦ ሊጎርደው ይችላል። ከፊል አናባቢ የሚባሉት ደግሞ ይ ወ፣ ሙሉ ለሙሉ አናባቢ የሚባሉት ደግሞ ከአ እስከ ኦ ያሉት ሰባቱ ማለት ነው። ስለዚህ ይና ወ የመጉረድ ጸባይ ስላላቸው መስየሲ መስተስየሲ ሊሆን ይችላል ማለት ነው። ፍቺው የመገበ የሚመግብ ይመግብ የነበረ። በብዙ ሲሆን መስየስያን መስተስየስያን ይሆንና ነገር ግን ቅድም እንዳልነው እዚህ ላይ ብዜት ስለሆነ ጎርዶ የነበረውን የን ያመጣውና በራብ ወይም ያ አድርጎ ኮንሶናንቱን ሳድስ አድርጎ ያስቀምጣል። መስየስያን እንዳለው ማለት ነው። የመገቡ የሚመግቡ ይመግቡ የነበሩ። መስም ቅጽል ዘእንስት ነጠላ ይህኛው እንዳለ የሴቶች ነጠላ የሆነበት ጊዜ መስየስይት መስተስየስይት የመገበች የምትመግብ ትመግብ የነበረች እንዳልኳችሁ ይናስ ኮንሶናንትና ቫውል ስለሆኑ ወይም ተነባቢና አናባቢ ስለሆኑ ይህ በስ መዋጥ ትችላለች። ይህ በስ ስትዋጥ ወይም ስን ስትጎርዳት ሳልስ ታረጋታለች። ያ ማለት መስየሲት መስተስየሲት ይሆናል። ነገር ግን በብዙ ላይ እዚህ ላይ ላሳያችሁ። መስየስያት አያችሁ፣ መስየስያት መስየሲት የነበረው ያን ያመጣና ራብ ይ የነበረውን ሳድስ የነበረውን ወደ ራብ ይቀይርና በብዜት ጊዜ ኮንሶናንቱን ወይም ተነባቢውን ስን ሳድስ አድርጎ አናባቢው ደግሞ ራሱን ራብ አድርጎ በብዜት ጊዜ ይከሰታል ወይም ይገለጻል ማለት ነው። ፍቺው ያው የመገቡ የሚመግቡ ይመግቡ የነበሩ ይሆናል ማለት ነው። መድበል ኔም ኦፍ ኦል ማለት ነው። ወይም የጋራ ስም ሴሰይት የመገቡ የሚመግቡ ይመግቡ የነበሩ ተብሎ ይቀጸላል ማለት ነው። ዘመድ ዘር የምንለው ደግሞ ሲሳይ ምግብ ማለት ነው። ሲሳይ ማለት ሲሳይ በአማርኛውም ሲሳይ ብለን እንጠቀምበታለን። ሲሳይ ማለት የሆነ በረከት እንደማለት ነገር ነው አይደል እንጠቀምበት። ስለዚህ ትርጉሙ ሲፈታ ግን የአንቀጹን ስም ስለሚይዝ ምግብ ዘመድ ዘር ሁልጊዜም
ባለፈው ቪዲዮዎችም እንዳልኳችሁ የአንቀጹን ስም የሚይዝ ዘመድ ዘር ነው። አደራርግ የሚይዝ ጥሬ ዘር ነው። ነት የሚሉ አማርኛ ቋንቋዎች ላይ ያሉ ዜግነት፣ ጥገኝነት፣ ስራ አልበኝነት እነዚህ ነት የሚሉ የሚጨምሩልን ደግሞ ጥሬ ምዕላዶች ናቸው እያልን ተማምረን ነበር። እነዚህን ቪዲዮዎች ያላያችሁ ወደ ኋላ እየተመለሳችሁ በቅደም ተከተል ስላስቀመጥኳቸው እንድታዩዋቸው ጋብዛለሁ። የዛሬ ትምህርታችን ሲሳየ ግስ በዚህ ጨርሰናል። በቀጣይ ቪዲዮ በክህለ እስከምንገናኝ ድረስ ላይክ፣ ሰብስክራይብ እንዳይረሳ። ደህና ሁኑ።